ይህ ማንነታችሁ ነው፣ መዳኛችሁም ጭምር። እንኳን ለዚህ ታላቅ ቀን አደረሳችሁ። ይህ ቀን ማለት ለቤተሰባችሁ፣ ለሃይማኖታችሁ እንዲሁም ለመንደራችሁ ደጀን መሆናችሁን የምታሳዩበት ታላቅ ቀን ነው። ከናንተ መሃል ለቤተሰቡ መከታ፣ ለሃይማኖቱ ጋሻ፣ ለታናናሾቹ መሸሸጊያ መሆን የማይፈልግ አለ? ጥያቄ ቀጥል። ይሄ ጨርቅ እስከ መቼ ነው አይናችን ላይ የሚቆየው? እስከ ድል ማግስት። ይሄ ጨርቅ ተራ ጨርቅ አይደለም። በማየ መድን የራሰ በምትሄድበት ሁሉ የሚጠብቃችሁ፣ ከክፉ ነገር ሁሉ የሚጠብቃችሁ። አስታውሱ፣ ይህንን ጨርቅ ከአይናችሁ አንገታችሁ በወለቀ ቅጽበት ያበቃላችኋል። የድል ማግስት መቼ ነው? ከፊታችሁ የተጋረጡትን አረሞች ነቅላችሁ የምትጥሉበት ቀን። እናንተም ከኛ ጋር ሆናችሁ ትፋለማላችሁ። እንፋለማለን። ግን ነገ እኛ ስናልፍ ቄ የማያስደፍር፣ ትውልድ የማያሳፍር፣ ሃይማኖቱን የሚጠብቅ፣ የራሱን ደማቅ ድል የሚጽፍ፣ እንደኛ ባለው አሮጌ ምርኩዝ የማይደገፍ ጀግና ትውልድ መኖሩን የምናይበት ታላቅ ቀን ስለሆነ ሜዳውንም ፈረሱንም ለአዲሱ ትውልድ ለቀናል። እስኪ ስለ ጠላቶቻችን ንገረን። ለዘመናት በአይነ ቁራኛ ስንተያየ ኖርን። በመንገዳችን ላይ እንደ ጋሬጣ የተሰገሰጉ የኛ ውድቀት የሚያስደስታቸው ሆነው ለዘመናት ኖሩ። አሁን ግን እነዚህን የዘመናት ጠላቶቻችሁን ሂዱና ድል አድርጓቸው። መጡ። እናንተ በዚህ እኔ በታች ቀምጡ። ልጥል ተኮስኩ፣ ግን እኔ ወደቅኩ። ደግሞም ከመሸ በቃው። ጀንበር ከጠለቀች አይኔ ተገለጠ። ምንድነው አይኔን የጋረደ? ለካ የሱ መኖር ነበር የኔ መኖር። በተወሱ አይን እየተያየ አንዳችን ለአንዳችን እንቅፋት ለመሆን ድንጋይ ስንፈነቅል ጠጠር ስንጥል ነበር የቆየን። እኔ እንጃ ብቻ ሁላችንም የኋሊት እየተጓዝን ነበር። እኔም ከረፈደ ማየት ጀመርኩና የጸጸት ሙሽራ ሆንኩ። እኔስ ለእናቴ ልጅ፣ ለእህቴ ወንድም፣ ለሚስቴ ባል፣ ለልጄም ደግሞ አባት። እሱስ እንዴ አንድ ቃታ ስንት